ወላሂ ወቢላሂ ወተላሂ ወረበል ከዕባ እያለ በጌታው ስም ብቻ ነው የሚምለው። ሙስሊም የሚምለው መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት በሚለው ሐዲስ መሰረት በጌታው አላህ ስም ነው። ከአላህ ውጭ ባለ ነገር መማል፣ እናቴ ትሙት አባቴ ይሙት ከእናቴ ስጋ ይነጥለኝ አይኔን ግንባር ያደርገው ወዲኒ ነቢ እንዲህ የተባሉ የሚማሉ መሐላዎች በሸሪዓችን መሰረት የላቸውም። ምክንያቱም መሐላ ማለት የማልንበትን አካል እጅጉኑ ማክበራችንን ማተለቃችንን ነው የሚገልጸው። ባናከብረው በልባችን ባናተልቀው በስሙ ባልማልን ነበር። ጉዳዩ እንደዛ ከሆነ ታዲያ ማን ነው በእኛ ልብ ውስጥ የበለጠ ሊከበር ሊተልቅ የሚገባው ከተባለ ከጌታ አላህ በላይ ክብር ሊሰጠው የሚገባ ማንም የለም። ስለዚህ ሙስሊም መማል ካለበት በጌታው በአላህ ስም ነው የሚምለው። በእናቱ በአባቱ ወይ በክብሩ ወይ በመሳሰለው ነገር አይማልም ነው። መሐላ በአላህ ስም ብቻ ነው። ሰዎች እንዲያዩልን መስራት ከትንሹ ሽርክ ይመደባል። ታይታን መፈለግ ለምንድን ነው ሽርክ የተባለው? በምንሰራው ስራ ኢኽላስ አንድ መስፈርት ነው። አላህ ብቻ እንዲያይልን የሱን ፊት ብቻ ፈልጎ መስራት። ሰውየው ግን አላህ ብቻ እንዲያይለት የነበረውን ስራ ሰውም እንዲያይለት ብሎ ከሰራ በዚህ ሪያ ታይታ ውስጥ ሰውንም ጣልቃ ስለከተተ ሽርክ ላይ ወድቋል ማለት ነው። ትንሹ ሽርክ ተብሎ ይጠራል። ሱምዓና ሪያ ምንድነው ልዩነታቸው? ሪያ ቀጥታ አልዓመሉ ሚን አጅሊ ናስ ለሰው ተብሎ የሚሰራ ሰው እንዲያይ የሚደረግ ሲሆን ሱምዓ ተብሎ ደግሞ የሚጠራው የሰራነውን ስራ አውጥቶ መናገር እንዲሰራው ብሎ ማውራት ሱምዓ ተብሎ ይጠራል ማለት ነው። ይሄ ከትንሹ ሽርክ ይመደባል። ወልሐሊፊ ቢገይሪላህ